በኦሮሚያ ክልል ቦረና ዞን የሚገኙ ቦረናዎች ካሏቸው በርካታ ባህላዊ ሴቶች ለሰርግ ስነ ስርዓታቸው ልዩ ቦታ ይሰጣሉ። በዞኑ ከዳ ፉዳ ሄሮማ ሂወዳ እና በኋላ ላይ ጎጂ ልማዶች መሆናቸው ታምኖባቸው እየቀሩ የመጡ ቡታ ወይም ጠለፋ እና ሄርባ የውርስ ጋብቻዎች ተጠቃሾች ናቸው። በዚህ ዝግጅት በቦረና ዞን ያቤሎ ወረዳ ከዳ የተሰኘውን የጋብቻ አይነት እንቃኛለን። ከዳ የሚባለው የጋብቻ ስነ ስርዓት የወንዱ ቤተሰብ ለልጃቸው የመረጧትን ኮረዳ ለመዳር የሚያከናውኑት ባህላዊ ስርዓት ነው። ቦረናዎች በአብዛኛው የሚተዳደሩት በእንስሳት እርባታ ነው። ለኑሯቸው መሰረት ለሆኑት ከብቶቻቸው ውሃና ግጦሽ ፍለጋ ከቦታ ቦታ ይጓዛሉ። በተለይ የቦረና ጉብሎች ከቤተሰቦቻቸው ርቀው በመሄድ በዚህ ተግባር ቀዳሚዎቹ ናቸው። የዛሬው ሙሽራም የተግባሩ ተሳታፊ ነው። ወላጆቹ ለአቅመ አዳም የደረሰውን ወጣት ጃተን ለመዳር ከፍተኛ ጉጉት አድሮባቸዋል። የምትሆነውንም ልጃገረድ ለማግኘት ቤተሰቡ ከፍተኛ ጥረት ሲያደርግ ቆይቷል። የወደፊት የልጃቸውን የትዳር አጋር ከመንደራቸው በቅርብ ርቀት ከሚገኝ አንድ መንደር አገኙ። ደስታቸውም የላቀ ነበር። ይህን ጊዜ ጃተን ወዳለበት ስፍራ ለጥብቅ ጉዳይ እንደሚፈልጉት የሚነግር መልእክተኛ ላኩበት። ጋሊ አራጂት ኖሊኒ ጋሊ ሀያ ነጋቲኔ ያርገት ተቃላተ ጃተን ቤተሰቦቹ ለምን ጉዳይ እንደሚፈልጉት አያውቅም። ቶሎ ድረስ ስለተባለ በአቅራቢያው ያሉትን ሰዎች ከብቶቹን እንዲጠብቁለት አደራ ሰጥቶ ወደ ቤተሰቦቹ አመራ። የጃተን እናት ወይዘሮ ጉያቱ ጉዮና አባቱ አቶ ጉዮ ኮቶላ መካ እንዲሁም ጎረቤቶቹ የጉብሉን መምጣት በጉጉት ይጠባበቃሉ። ከቤተሰቦቹና ከጎረቤቶቹ ጋር ሰላምታ ከተለዋወጠ በኋላ ጉዞ አድካሚ እንደነበር ነግሯቸው የእግር ውሃ እንዲሰጡት ይጠይቃል። ጨዋታውም ይደራል። በዚህ መሃል ነው ወላጆቹ ለምን እንደፈለጉት የሚነግሩት። እሱም ቤተሰቦቹ የተስማሙበትን ሁኔታ መልካም ትሁንልኝ እንጂ ምን ገዶኝ ይልና ይቀበላል። በቦረና አካባቢ ለእንግዳ የሚቀርበው ሆነ ቤተሰብ ተሰብስቦ ሲጫወት የሚቀርበው ቡንቀላ ነው። ቡንቀላ የሚዘጋጀው ድፍን ቡና በቅቤ ይጠበስና በወተት ተነክሮ ነው። ድፍኑ ቡና በቅቤ ሲጠበስ ቅባቱ ወደ ውስጥ ዘልቆ እንዲገባበት በጥርስ ወጋ ይደረጋል። ይህም የሚሆነው በስፍራው የተገኙት ሁሉ ከቡናው ዘገን ያደርጉና በጨዋታቸው መሃል ይህን ተግባር ያከናውናሉ። በእንዲህ ያለ ሁኔታ ቡንቀላ ከተቋደሱ በኋላ ጃተን ከአንድ ጎረቤቱ ጋር ወደ ልጅቷ መንደር ይሄዳሉ። ላለቶ ይሉታል። ከልጅቷ ጋር ፊት ለፊት ለመታየት ሳይሆን በድብቅ ሁኔታዋን ለመመልከት የሚያደርጉት ቅኝት ነው። እነጃተን መንደሯ ሲደርሱ ኮረዳዋን የማየት እድል አልቀናቸውም። ልጅቷ ውሃ ልትቀዳ ሄዳ ስለነበር በዚህ ብዙም ቅር ሳይሰኙ በስፍራው ላገኟት ጎረቤታቸው ለቤተሰቧ በቅርብ ቀን እንግዶች እንደሚመጡ መልእክት ንገሪልን ብለው ይመለሳሉ። መልእክተኛዋም አደራ የተባለችውን መልእክት ሳትውል ሳታድር ወዲያውኑ ታደርሳለች። አራቡ የወንታቴ እንደው ደራራሉ ሀነታኒ ወራን ወጋ ኢስታን ደራራንዱ ሀነ ጋሩን ዱራንዳኪና
ቦረናዎች ልጃችሁን ለልጃችን ብለው ለመጠየቅ መሄድ ከጀመሩበት ዕለት አንስቶ እስከ ሰርጉ ዕለት ባዶ እጃቸውን አይሄዱም። ምንም ያህል ሀብታም ቢሆኑ ግን በግ፣ ፍየል፣ በሬ ወይም ግመል አይደለም ለእጅ መንሻ ይዘው የሚሄዱት። ተፈጥሮ ከለምለም ምድር የለገሰችን የሚያብብ ብለው የሚያምኑበትን ቱምባሆና ድፍን ቡና ነው ይዘው የሚሄዱት። አቶ ጉዮ ኮቶላ መካና ልጃቸው ጃተን ያሰቡት ይሳካ ዘንድ እየተመኙ ወደ ኮረዳዋ ቤተሰብ ለመሄድ እየተዘጋጁ ነው። ለደራራ ለመጀመሪያ እጅ መንሻ በለበሱት ጋቢያቸው አንደኛው ጫፍ ትምባሆ በሌላኛው ጫፍ ደግሞ ድፍን ቡና ይቋጥራሉ። ቦረናዎች ለማንኛውም ጉዳይ በሚሰባሰቡበት ወቅት ቡንቀላ ከፊታቸው አይጠፋም። አሁንም ቡንቀላ ተዘጋጅቶ ከቀመሱ በኋላ የሚሄዱበት ጉዳይ ይሳካላቸው ዘንድ ተመኝተው ቤት ቀሪዎቹ ይሸኟቸዋል። ቦረናዎች ሁለት የዘር ሐረግ አላቸው። ሰቦ ሞይቲና ጎና ሞይቲ። በምንም አይነት መልኩ ሰቦ ሞይቲ ሰቦን አያገባም፣ ጎና ሞይቲም እንዲሁ ጎናን አያገባም። በትዳር መጣመር የሚችሉት ሰቦ ሞይቲና ጎና ሞይቲ ናቸው። ይህም የሆነበት ምክንያት በሁለቱ የዘር ሐረጎች መካከል ያለውን ልዩነት ለማጥበብ ታስቦ ነው። አሁንም በትዳር እንዲተሳሰሩ የታሰቡት የሁለቱ የዘር ሐረግ አባላት ናቸው። Nagaya. Nagaya. Rin Barada. Amaro. Dado. Rin Nagaya. Bulti Naga. Bavaro. Rin Barada. Rin Barada. Sudadi. No. Intaltan se darara khenna chufe. Oh. ጃተንና አባቱ ከልጅቷ ቤተሰቦች ጋር ከተገናኙ በኋላ ለእጅ መንሻ የያዙትን ከሰጡ በኋላ የመጡበትን ጉዳይ ያስረዳሉ። ልጅቷንም ለሌላ እንዳይሰጡባቸው ቃል ያስገቡና ሌላ ቀን ተመልሰው እንደሚመጡ ይገልጻሉ። የኮረዳዋ ቤተሰቦችም የመጡትን እንግዶች ቡንቀላ ጋብዘው ይሸኟቸዋል። የጃተን ቤተሰቦች ሰርጉ በቶሎ እንዲከናወንላቸው ይፈልጋሉ። ምክንያቱም ከብቶቹን አደራ ትቶ ስለመጣ ከዚህ በኋላ ደግሞ መቼ እንደሚመለስ ስለማይታወቅ ነው። በዚህም ጊዜ ሁለተኛውንም ደራራ በቅርብ ቀን ሊያደርጉ እንደወሰኑም ይነግሯቸዋል። አሁንም ድፍን ቡና እና ትምባሆ ቋጥረው ይሄዳሉ። አቶ ጉዮ የልጅቷን ቤተሰብ የሰርጉን ዕለት ቀረብ እንዲያደርጉላቸው በአጽኖት ይለምናሉ። ቀኑን በቶሎ እንዲወስኑላቸው ይጠይቃሉ። ምክንያቱም ቦረናዎች ሰርግ የሚያካሂዱበት ዕለት በ8 ዓመቱ የገዳ ስርዓት ውስጥ የሚፈቀድለት ዕለት በመኖሩ ነው። ከዚህም በተጨማሪ ሙሽሮቹ ሊዳሩ የተወሰኑበት ዕለት እናቷ ከተዳሩበት ዕለት ጋር መመሳሰል የለበትምና ነው በደንብ ተጠንቶ ተቆጥሮ የሚወሰነው። ለአዲሶቹ ሙሽሮች የሚዳሩበት ዕለት ከናቷ ከተዳሩበት ዕለት ጋር መመሳሰል የሌለበትም የሚባልበት ምክንያት የራሷን እድል ይዛ መሄድ አለባት ተብሎ ስለሚታሰብ ነው። Bulti Nagaya. Rin Nagaya. Rin Barada. Bavaro. Namurga. Dado. Dado.
ከሁለቱም ቤተሰቦች ሐሳብ ሲንሸራሸር ይቆይና ሌላ ቀን እንደሚመጡ ነግረው ይመለሳሉ። درارة نجايا حرماتا حبوتما حواليدون የጃተን አባት አሁን ልጃቸውን እንደሚድሩ በሙሉ ልባቸው መናገር ይችላሉ። በመሆኑም ቀረጣ ማለትም ጥሎሽ ይዘው ሊሄዱ እየተዘጋጁ ነው። ለጥሎሽ ለሙሽሪትና ለናቷ ልብስ ለአባቷ ኩታ እንዲሁም ከብት ይዘው የሙሽራው እናት አባትና ጃተን አንድ ላይ ይሄዳሉ። أسيدا سكانت غورسا مقنبور ملكي همنا سيراتي مالي بستنا قافو مدور ሁለት አይነት የቀን ቆጠራ አለ። የልጅቷን ለልጁ መስጠት የሰርጉን ቀን ከመወሰን በፊት ቡንዳ ጌቲ እንላለን። ህዝቡ በግልጽ የሚሰማውና የሚያውቀው ይሄ ልጅ እቺ ልጅ ሊያገባ ቀን እንደተቆረጠለት ከዛ በኋላ ጋብቻ ነው። ልክ እንደ ቃል ማሰሪያ ማለት ነው። እና ይሄ በወር ካሉት ቀኖች ወሮች 27 28 29 30 ሁሉ ይሄዳሉ። የትኛው በዓል ቀን አያና እንላለን እኛ የእለቱ የ30 ቀኖች ውስጥ የሚመረጠው ምርጥ ቀን ከእናቱ የጋብቻ ቀን ለየት ማለት አለበት የራሱ እድል እንድኖረው እና ይሄ ለምሳሌ ልጅ የተወለደው እንበል በአያን ወራበሳ ከሆነ በጅብ የጅብ ቀን በመባለው ቢሆን ጥሩ አይደለም። አያን ሆላ በበግ ቀን ቢወለድ ቅዱስ ነው። በግ ይከበራል፣ ይወደዳል። የተመረጠው ቀን የሚመረጠው ቀን ጥሩ ቀን ተመርጦ ያውም አዛውንቶች ቁጭ ብለው የተወለደበትን ቀንና የሚጋባበትን ቀን ልጅም በወልድ ይሄ ሊሆን ይችላል እንትኑ በቀኑ ተብሎ ብዙ ምርጫ ነው የሚደረገው። Agora